ሰላም ጤና ይስጥልን እንደምን አላችሁልን ውድ ቤተሰቦቻችን ቻናላችንን ሰብስክራይብ ላይክ ሼር በማድረግ አበረታቱን። በቀጥታ ወደ ፕሮግራማችን እናልፋለን። በኢትዮጵያ የሙዚቃ ሰማይ ስር እንደ ንጋት ኮከብ ደምቆ የወጣው ቴዎድሮስ ካሳሁን ዝም ብሎ ድምጻዊ ብቻ ሳይሆን የትውልድ ድምጽ፣ የታሪክ ተርጓሚና የፍቅር መከታ ሆኖ ይነበባል። ታሪኩ የሚጀምረው በ1968 ዓ.ም አዲስ አበባ ውስጥ የጥበብ ሰዎች መፍለቂያ በሆነችው ቀበና መንደር ሲሆን ገና በሕፃንነቱ በቤት ውስጥ የሚሰሙት የዜማ ስልቶች ለወደፊቱ የጥበብ ሰውነቱ መሰረት ጥለዋል። አባቱ ጋዜጠኛ ካሳሁን ካቢ የታወቁ የጥበብ አፍቃሪ፣ እናቱ ደግሞ ወይዘሮ ጥላሁን ደምሴ ደግሞ የሞራል ጥንካሬ በመሆናቸው ቴዲ ገና በለጋ ዕድሜው ቃላትን የመሰደርና ታሪክን የመመርመር ጥማት አደረበት። ገና የሁለተኛ ደረጃ ተማሪ ያለ በጓደኞቹ ዘንድ በድምጽና በግጥም ችሎታው መታወቅ የጀመረው ቴዲ በ2001 ዓ.ም እንደ ኢሮፓያን አቆጣጠር አቡጊዳ የተሰኘውን አልበም ይዞ ብቅ ሲል የኢትዮጵያ ሙዚቃ አቅጣጫ መቀየሩ የታወጀበት ቅጽበት ነበር። ይህ አልበምም ቴዲን ከታዋቂነት ወደ ዝና ማማ ሰቀለው። በተለይም ኃይሌ ኃይሌ በሚለው ዜማው የዓለምን ትኩረት መሳብ ቻለ። ቴዲ ሙዚቃን ለጭፈራ ብቻ ሳይሆን ለትምህርትም በመጠቀም የደረቁ የታሪክ ሰነዶችን ወደ ማራኪ ዜማ በመለወጥ ወጣቱ ትውልድ ስለ አባቶቹ ጀግንነት እንዲማር አደረገ። ፍቅር ያሸንፋል የሚለው መፈክሩ የሙዚቃው ማዕከል ሲሆን በዘርና በፖለቲካ የተከፋፈለውን ሕዝብ በአንድነት ዜማ መፈወስ ጀመረ። ሆኖም ጉዞ በአበባ የተነጠፈ አልነበረም። በ2005 ዓ.ም እንደ ኢሮፓያን አቆጣጠር የወጣው ያስተሰርያል አልበም በወቅቱ ከነበረው ፖለቲካዊ ትኩሳት ጋር ተዳምሮ ለሕዝብ ብሶት መተንፈሻ ቢሆንም እርሱን ግን ለከባድ የሕይወት ፈተናና ለእስራት ዳረገው። ነገር ግን ያ የእስር ጊዜ የጥበብ ብስለትና የሕዝብ ፍቅሩን ይበልጥ አጠነከረው እንጂ አላደከመውም። ከእስር ሲወጣም ያሳየው ትሕትናና የይቅርታ መንፈስ ለብዙዎች የጽናት ተምሳሌትም ሆነ። ጥበብን በበጎነት መመከት እንደሚቻል በተግባር ያሳየው ቴዲ የአድዋን ድል የዘከረበትን ጥቁር ሰው አልበም ይዞ ሲመጣ ለጀግናው አጼ ምኒልክ የቆመ የሙዚቃ ሐውልት ተደርጎ ተወሰደ። ስለ አጼ ቴዎድሮስ፣ ስለ አጼ ኃይለ ሥላሴና ሌሎች መሪዎች ያቀነቀናቸው ዜማዎች ታሪክን የማንቃት ትልቅ ተልዕኮ ነበራቸው። የቴዲ ግጥሞች ጥልቅ ምሳጤያዊና ፍልስፍና ያላቸው ሲሆን እርሱ የቃላት ቅላጼና የዜማ ሰንጣቂ መባሉን አረጋገጠ። በግል ሕይወቱም ከታዋቂዋ ባለሙያ አምለሰት ሙጬ ጋር የጋብቻ ሕይወት መስርቶ በጥበብና በፍቅር የታጀበ ቤት ፈጠረ። ከጃማይካ እስከ አውሮፓ ባሉ ታላላቅ መድረኮች የኢትዮጵያን ባንዲራ እያውለበለበ ባህላዊውን ቅኝት ከዘመናዊ ሬጌና ፖፕ ጋር በማዋሃድ ቴዲያዊ የተባለ አዲስ የሙዚቃ ዘይቤ ለዓለም አስተዋወቀ። ከሙዚቃው ባሻገር በተለያዩ የበጎ አድራጎት ስራዎች የሚሳተፈው ቴዲ ሀገራችን ኢትዮጵያ በጭንቅ ውስጥ በነበረችበት ወቅት ኢትዮጵያ የተሰኘውን አልበሙን በማውጣት ተስፋን ዘራ። ከባለቤቱ ጋር ያለው የጥበብ ጥምረትም ለብዙዎች አርአያ ሲሆን ደጋፊዎቹም ተከታይ ብቻ ሳይሆኑ በስሜትና በፍቅር የታሰሩ አፍቃሪዎቹ ሆኑ። የኢትዮጵያን ልብስና ቋንቋ በኩራት በማንጸባረቅ የባህል አምባሳደር የሆነው ቴዲ ኮንሰርቶቹ ሲሰረዙና ስራዎቹ እገዳ ሲጣልባቸው እንኳን በዝምታና በበለጠ ስራ ምላሽ መስጠትን መረጠ። ዛሬ ብዙ ወጣቶች የእርሱን ፈለግ ይከተላሉ። ለእርሱ ኢትዮጵያዊነት ዝም ብሎ መታወቂያ ብቻ ሳይሆን የነፍስ መኖሪያ ነው። የቴዎድሮስ ካሳሁን የጥበብ ጉዞ እንደ አባይ ወንዝ የማይገታና ሁሌም አዲስ ሆኖ የሚፈስ የታሪክ ቅርስ ነው። ይህ ታላቅ ባለሙያ በዜማዎች ውስጥ የሰደረው እያንዳንዱ ቃል የሀገርን ቁስል የሚጠግን መድኃኒትና የተስፋ ብርሃን ሆኖ ይኖራል። ቴዲ አፍሮ ዝም ብሎ ድምጻዊ ሳይሆን የኢትዮጵያዊነት ሰፊ ትርጉም በቅኔና በዜማ ቀርጾ ለትውልድ ያቆየ የታሪክ ባላደራ ነው። የእርሱ ስኬትና ጽናት ለብዙ ወጣት የጥበብ ሰዎች መንገድ ጠራጊ ከመሆኑን ባሻገር ጥበብ በጥላቻ ሳይሆን በፍቅር እንደምታሸንፍ በተግባር የመሰከረ ታላቅ ክስተት ነው። በመሆኑም ቴዲ በኢትዮጵያ ሙዚቃ ሰማይ ስር ለዘመናት የማይደበዝዝ ፋና ሆኖ እንደሚቀጥል ጥርጥር የለውም።